ናችሁ? ደህና ናችሁ? እንደምታዩት ስሜ ዳግም ዋለልኝ ይባላል። ዛሬ እየሰራሁት ማትስ ጌም ነው። በእርግጥ አልጨረስኩትም፣ ግን አዲሽንን ጨርሼዋለሁ። መጀመሪያ ተመልከቱት። ኦኬ እሺ፣ አሁን እንዳያችሁት ነው። እሺ፣ ከመጀመሪያው ላሳያችሁ። ይሄኛው የሚሰራው ይቺ አዲሽን የምትሉትን ከየተመጣት ሜክ ብሎክ እዚሁ ስትገቡ ልክ እንደዚህ ያመጣላችኋል። ከዛ በኋላ እዚች ጋር አዲሽን ብላችሁ መጻፍ ነው። እሺ ላሳያችሁ። ይሄኛው ሜክ ብሎክ አዲሽን ዳር ስታርት አዲሽን፣ ይሄኛው ስታርት እንዲሆን አዲሽኑን በቃ አሁን እንዳያችሁት ፕላስ ምናምን እያለ እንዳሳየው ስታርት እንዲሆን ነው። ይሄኛው ደግሞ ሁሌትስ ላይ ያለ ሲዘረዝርላችሁ የነበረው ነው። ከዛ በኋላ ፕሮቴካስ ቹዝ ጌም አሁን አልጨረስኩትም እንጂ ቹዝ ጌም እንዲመርጥ ነው። ሰብትራክት መልቲፕሊኬሽን ምናምን። ከዛ ይች አዲሽን ገስ እንዲገምት ከአንድ እስከ 50 ራንዶም ዋን ማለት የመጀመሪያዋ ቁጥር ማለት ነው። ከአንድ እስከ 50 እንዲገምት ፕላስ ራንዶም ቱ ደግሞ ቀጣዩ ከአንድ እስከ 50 እንዲገምት። ከዛ ፕሮብሌሙ ተሆነ ደግሞ እንዲደግምለት። ኦኬ አይ ሚን ዚስ ግን ከዛ በኋላ ከእንደገና ሪፒት እንዲደግምለት። ከዛ በኋላ ይሄኛው ደግሞ ናምበርቱን አስክ ይሄኛው ስትጽፉበት የነበረው እኔ ስጽፍበት የነበረው ያኛውን ራንዶም ቱና የተደመረውን ተጽነ። ከዛ በኋላ አንሰሩን እንዳስቀምጠው ኢፍ ዘን ኮሬክት ሲሆን ዱ የሚል ድምጽ ሰምታችኋል። ዛት ኢዝ ኮሬክት ሲል ከዛ በኋላ ኤክስ ቶንክ ደግሞ ሚያው እንዲል እናንተ እንደፈለጋችሁ ይሄኛውን እዚህ ውስጥ ገብታችሁ ማለት። ከዛ በኋላ እዚችን ትነካላችሁ። ከዛ በኋላ ትመርጣላችሁ። እዚህ ወይም እዚህ ጋር ትጽፋላችሁ። በቃ እንደዚህ ነው። እኔ የፈለኩት ሚያው የሚለውን ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ። እሺ አዲሽንን እንዳያችሁ ደግሞ አሁን ቹዝ ጌም መርጦ ሾው ይሆናል። ከዛ በኋላ ክሊክ ስትሰጠው ነው ስታርት ጌም ስታርት አዲሽን ክሊክ አድርጋ ከዛ በኋላ ይጀምራል የሚጠይቀውን ጥያቄ። ኦኬ አመሰግናለሁ። ስላልጨረስኩት በቀጣይ ሳምንት ከጨረስኩት አቀርበዋለሁ። ባይ